በ27 ዓመታችሁ የዓለምን ጣራ ብትነኩ ምን ታደርጉ ነበር? እስቲ አስቡት። በማይታመን ወጣትነትዎ በመላው የሮም ግዛት ውስጥ የሚንቀጠቀጥ ታላቅ ጄኔራል ቢሆኑ፣ በሺዎች የሚቆጠሩ ወታደሮች ለትዕዛዙ ቢገዙ፣ የንጉሡ የቅርብ ወዳጅና የቤተ መንግሥቱ ዕንቁ ቢሆኑ፣ ይህንን ሁሉ ክብርና ሥልጣን በአንድ ጀንበር አሽቀንጥረው ይጥሉታል? በሦስተኛው መቶ ክፍለ ዘመን መጨረሻ አካባቢ በታሪካዊቷ የደቡብ ምስራቅ እስያ ግዛት በቀጰዶቅያ የዓለምን ታሪክ የሚቀየር አንድ ታላቅ ኮከብ ተወለደ። ይህ ኮከብ ዛሬ በዓለም ዙሪያ የምናውቀውና የምንማጸነው የሰማዕታት አለቃ ቅዱስ ጊዮርጊስ ነበር። ቅዱስ ጊዮርጊስ የተወለደው በ280 ዓመተ ምህረት አካባቢ ሲሆን የወላጆቹ ማንነትና ያደገበት መንፈሳዊ ድባብ ለኋላኛው የጀግንነት ሕይወቱ መሠረት የጣሉ ነበሩ። ክቡር አባቱ ዜሮንቶስ በሮም ወታደራዊ ግዛት ውስጥ ከፍተኛ ሥልጣንና ክብር የነበረው ጀግና ወታደር ነበር። አባቱ ዜሮንቶስ በጦር ሜዳ ብርቱና ኃያል ቢሆንም በቤቱ ውስጥ ግን ለፈጣሪው የሚገዛ በጸሎትና በምጽዋት የጸና ታማኝ ክርስቲያን ነበር። ቅድስት እናቱ ቴዎብስታም በመልካም ሥነ ምግባር የታነጸችና ልጇን በቤተ ክርስቲያን ሥርዓት ለማሳደግ ቀንና ሌሊት የምትተጋ እናት ነበረች። የዚህ ሕፃን መወለድ ለቀጰዶቅያ ብቻ ሳይሆን ለመላው ዓለም ክርስቲያኖች ታላቅ የምሥራች ነበር። ጊዮርጊስ የሚለው ስም ትርጉሙ የምድር ሠራተኛ ወይም ገበሬ ማለት ነው። ውድ የመንፈሳዊ ማዕድ ቤተሰቦች፣ ይህ ስም በምስጢር ሲፈታ ቅዱስ ጊዮርጊስ በሰማዕትነት ደሙና በትምህርቱ የሰዎችን ልብ እንደ ምድር እየተኮተኮተ ለእውነተኛው እምነት የሚያዘጋጅ ገበሬ መሆኑን ያመለክታል። ወጣቱ ጊዮርጊስ ገና በሕፃንነቱ በቤተሰቦቹ ቤት የሚዘጋጀውን የእምነት መንፈሳዊ ማዕድ እየተመገበ በመንፈስ ቅዱስ ኃይል እየበረታ አደገ። በቤተ መንግሥት ልጆች መካከል ቢኖርም ልቡ ግን ሁልጊዜ ወደ ቅዱሳን መጻሕፍት እና ወደ ጸሎት ያዘነበል ነበር። ታዲያ ይህ ወጣት በዚያ ክፉ ዘመን በጣዖት አምልኮ በሰከረ ግዛት ውስጥ እንዴት እንደ ፀሐይ ሊያበራ ቻለ? ምስጢሩ ያለው ያደገበት መንፈሳዊ ሥርዓት ላይ ነው። ቅዱስ ጊዮርጊስ በሕፃንነቱ ታዛዥነትን፣ ትሕትናን እና ርኅራኄን ከአባቱና ከእናቱ ተማረ። በዚያ የቅምጥል ሕይወት ውስጥ ሆኖ ድሆችን መርዳትና የተቸገሩትን ማሰብ የዕለተ ተዕለት ተግባሩ ነበር። አባቱ ዜሮንቶስ በሰማዕትነት ወይም በሞት ከዚህ ዓለም ሲለይ ቅዱስ ጊዮርጊስ ገና ወጣት ነበር። በዚህ ጊዜ እናቱ ቅድስት ቴዎብስታ ልጇን ይዛ ወደ ትውልድ ሀገሯ ወደ ፍልስጤም ተጓዘች። ሊዳ የቅዱስ ጊዮርጊስ ሁለተኛ ሀገሩ ሆነች። በዚያም የእናቱን ዘመዶችና የእምነት አባቶች እያየ በፈሪያ እግዚአብሔር እያደገ የወንድነት ቁማናውና ውበቱ ደግሞ በመንፈሳዊ ኃይሉ ጋር ተባብሮ በሁሉም ዘንድ ተወዳጅ እንዲሆን አደረገው። ቅዱስ ጊዮርጊስ በወጣትነቱ ወቅት የሮም ወታደራዊ ልምምዶችን ሲያደርግ በአንድ እጁ ጦር በሌላ እጁ ግን መቆጠሪያውን የያዘ ይመስል ነበር። ምክንያቱም በውጫዊው ዓለም ለቄሳር ታማኝ ወታደር ሆኖ ቢታይም በውስጡ ግን ለሰማያዊው ንጉሥ ለኢየሱስ ክርስቶስ የተማረከ ነፍስ ነበረ። ይህ ወጣት በሥጋዊው ትምህርትና በወታደራዊ ጥበብ እጅግ ጎበዝ ስለሆነ ገና በወጣትነቱ የንጉሡን ትኩረት መሳብ ጀመረ። ውድ የተመልካቾቻችን አስቡት። የቅዱስ ጊዮርጊስ እናትና አባት ያኖሩለት ትልቁ ርስት ወርቅና ብር ሳይሆን የማይጠፋው የእምነት ዘር ነበር። ዛሬም በመንፈሳዊ ማዕድ የምንመገበው ይህንን የእምነት ጽናት ነው። ቅዱስ ጊዮርጊስ በቤተ መንግሥት ውስጥ እያለ በዙሪያው ጣዖት ሲሰገድለት፣ እርሱ ግን በምስጢር ወደ አምላኩ ይጸልይ ነበር። አምላኬ ሆይ አንተን ለመመስከር ኃይልን ስጠኝ እያለ ማለዳና ማታ ይማጸን ነበር። ይህ መንፈሳዊ መሠረት ነው በኋላ ላይ በቤይሩት አደባባይ ዘንዶውን እንዲጋጠም ያደረገው። ይህ የእምነት ጽናት ነው ኋላ ላይ ንጉሡ ዲዮቅልጥያኖስን ዓይኑን እያየ አምልካትህ ሰይጣኖች ናቸው ብሎ የሚገሥጸው ያስቻለው።
የአንድ ጀግና አነሳስ ሁልጊዜም ከቤቱና ከፈጣሪው ጋር ካለው ግንኙነት ይጀምራል። ቅዱስ ጊዮርጊስም ይህንን እውነት በተግባር አሳየ። እናቱ ቅድስት ቴዎብስታ ልጇ ወደ ሮም ወታደራዊ ኃይል ውስጥ ሲገባ ስታየው በደስታ ብቻ ሳይሆን በስጋትም ትመለከተው ነበር። ምክንያቱም በዚያ በዲዮቅሊጣኖስ ዘመን ክርስቲያን መሆን ማለት ሞትን መጋበዝ እንደሆነ ታውቅ ነበር። ሆኖም ግን ልጇን ለቅዱስ ሚካኤልና ለድንግል ማርያም አደራ ሰጥታ ልጄ ሆይ ከሥጋ ሞት ይልቅ የነፍስን ሞት ፍራ ብላ በመንፈሳዊ ምክር አስጣጥቃ ለታላቅ ዓላማ አዘጋጀችው። ይህ የቅዱስ ጊዮርጊስ የመጀመሪያው የሕይወት ምዕራፍ ለእኛ ለዘመናችን ክርስቲያኖች ትልቅ ትምህርት ይሰጠናል። በዓለማዊ ሥልጣንና ዝና ውስጥ ሆኖ እንዴት ማንነት ሳይለቁ መኖር እንደሚቻል ቅዱስ ጊዮርጊስ ሕያው ምስክር ነው። ወጣቱ ቅዱስ ጊዮርጊስ ወደ ሮም ወታደራዊ ተቋም ሲቀላቀል ገና በለጋ ዕድሜው ላይ ነበር። እርሱ ግን እንደ ማንም ወታደር አልነበረም። በሰልፍ ላይ ሲቆም ጽናቱ እንደ አለጥ፣ በጦር ሜዳ ሲጋልፍ ፍጥነቱ እንደ መብረቅ፣ በውሳኔዎቹ ደግሞ ጥበቡ እንደ ሽማግሌዎች ላቀ ነበር። ውድ የተመልካቾቻችን፣ በዚያን ዘመን የሮም ወታደር መሆን ማለት ዓለምን የመግዛት ያህል ይቆጠር ነበር። ቅዱስ ጊዮርጊስ ግን ይህንን ሁሉ ክብርና ኃይል ያገኘው በሰው በላ ድርጊት ሳይሆን በእግዚአብሔር ረድኤትና ባሳየው ልዩ ወታደራዊ ዲሲፕሊን ነበር። በእነዚህ የታሪክ ገጾች ውስጥ ስንጓዝ መንፈሳዊ ማዕድ ለነፍሳችን ብርታትን እንደሚሰጠው ሁሉ ቅዱስ ጊዮርጊስም በወታደራዊ ዓለም ውስጥ ለነበረው ስኬት ዋናው ምስጢሩ በምስጢር የሚጸልየው ጸሎት ነበር። በፈረስ ግልቢው ማንም ማይቀድመው፣ በጦር ውርውራው ደግሞ ማይሰተው ይህ ወጣት ብዙም ሳይቆይ የንጉሠ ነገሥቱ የዲዮቅሊጣኖስን ዓይን መሳብ ጀመረ። ንጉሡ በቤተ መንግሥቱ ዙሪያ ካሉት ወጣቶች ሁሉ ይልቅ በዚህ ከሊዳ መጣው ቆንጆና ጀግና ወጣት ተማረከ። ቅዱስ ጊዮርጊስ በጦር ሜዳ የሚያሳየው የላቀ ብቃት ምክንያት ማዕረጉ በየጊዜው ያድግ ነበር። 100 አለቃ፣ 1000 አለቃ እያለ በታላቅ ፍጥነት ወደ ላይ ተወነጨጨ። በመጨረሻም ገና በሃያዎቹ ዕድሜ ክልል ውስጥ እያለ በሮም ወታደራዊ ግዛት ውስጥ እጅግ ኃያልን የጀነራልነት ማዕረግን ተቀዳጀ። ይህ ማዕረግ የሚሰጠው በጦርነት ለተፈተኑ፣ ታማኝነታቸው ለተረጋገጡ እና በሺዎች የሚቆጠሩ ወታደሮችን የሚመሩ ብቃት ላላቸው ብቻ ነበር። ንጉሡ ዲዮቅሊጣኖስ ጊዮርጊስ ክርስቲያን መሆኑን ገና አላወቀም ነበር። እርሱ የሚያየው ብልህ፣ ደፋርና ተወዳጅ የሆነውን ታላቅ ጀነራልን ብቻ ነበር። ሆኖም ግን ቅዱስ ጊዮርጊስ በልቡ ውስጥ ሁልጊዜም አንድ ጥያቄ ይመላለስበት ነበር። ይህንን ሁሉ የምድራዊ ክብር መጨረሻው ምንድን ነው የሚለው። በቤተ መንግሥቱ ውስጥ የሚዘጋጁትን የጣዖት ግብዦችና ለፀሐይ አምላክ የሚሰግዱትን ስግደቶች ሲያይ ነፍሱ በሐዘን ትሞላ ነበር። በወርቅ የታጀበው የጀነራልነት ልብሱ ውስጥ ሆኖ ማቅ የለበሰ ልብ ነበረው። ይህ የሮም ኮከብ በታሪክ አጋጣሚ ወደ ቤሩት ግዛት እንዲዘመት ትእዛዝ ደረሰው። በዚያም ሀገር በሰው ልጅ ኃይል ሊቆም ማይቻል አንድ አስፈሪ አደጋ ደቅኖ ነበር። መላው የቤሩት ሕዝብ ጭንቀትና ለቅሶ ውስጥ ሆኖ አንድ ደራሲ ይፈልግ ነበር። ቅዱስ ጊዮርጊስ ግን ይህ ወታደራዊ ጉዞ ከሰው ጠላት ሳይሆን ከጨለማው ገዢና ከታላቁ ዘንዶ ጋር ለሚያደርገው ፍልሚያ መጀመሪያ እንደሚሆን አላወቀም ነበር። ቤሩት አንድ ጊዜ የንግድና የብልጽግና ማዕከል የነበረች ውብ ከተማ አሁን በሞት ጥላ ተዋጣለች። የከተማዋ አዝመራ ደርቋል፣ ሕዝቡም በታላቅ ጭንቀት ውስጥ ወድቋል። ለዚህ ሁሉ ሰቆታ ምክንያት የሆነው ደግሞ በከተማዋ አቅራቢያ የሚገኝ በአንድ ሰፊና ጥልቅ ሐይቅ የሚኖረው ታላቅና አስፈሪ ዘንዶ ነበር። ይህ ዘንዶ ተራ እንስሳ አልነበረም። በአባቶቻችን ገድል ላይ እንደተጠቀሰው እርሱ የሰይጣን ማደሪያና የከተማዋን ነዋሪዎች በእጃዚሩ የሚገዛ ክፉ ኃይል ነበር። የዚህ ዘንዶ ቁጣ እጅግ አስፈሪ ነበር። ከአፉ የሚወጣው መርዛም ትንፋስ አየሩን ይበቅላል። ሐይቁን ሊቀዱ የሚመጡ ሰዎችንም ይውጣል። ከተማዋ በረሃብና በጥምን ልትጠፋ ስትቃረብ የከተማዋ መኳንንትና ንጉሡ አንድ አሰቃሪ ውሳኔ ላይ ደረሱ። ዘንዶውን ለማስተገስ በየቀኑ 2 በጎችን እየገበሩ ለሐይቁ አውሬ መስጠት ጀመሩ። እነዚህ በጎች ግን ብዙም ሳይቆዩ አለቁ።
አሁን ግን ሌላ አማራጭ አልነበረም። አውሬው በልጾ ተቆጣ፣ ከተማዋንም ሊያጠፋ ዛተ። ውድ የመንፈሳዊ ማዕድ ቤተሰቦች፣ እስቲ ያንን የቤይሩት ሕዝብ ሰቆታ ዘመን በዐይነ ሕሊናችሁ ተመልከቱት። በጎቹ ካለቁ በኋላ ዘንዶው የሰውን ሥጋ መፈለግ ጀመረ። በዚህ ጊዜ በከተማዋ ላይ አዲስ ሕግ ወጣ። እያንዳንዱ ነዋሪ ከሀብታም ጀምሮ እስከ ድሃ፣ ከታላቅ እስከ ተናናሽ ዕጣ እየተጣጣለ ልጆቹን ለዘንዶው ግብር እንዲያቀርብ ተገደደ። እናቶች ልጆቻቸውን ለሞት ሲሸኙ የሚወጣው ለቅሶ ድምፅ ሰማይን ይነካ ነበር። ከተማዋ በመቃብር ድባብ ተዋጣለች። ሕፃናት ሳይቀሩ የዚህ ጨካኝ አውሬ ሲሳይ ሆኑ። ታዲያ ይህ ሁሉ መከራ ሲፈራረቅባቸው የከተማዋ ነዋሪዎች አምልኮታቸውን ጠሩ፣ ለጣዖታት ሰገዱ። በግን የድንጋይና የእንጨት ምስሎች ከዘንዶውን መጋንጃ ሊያድኗቸው አልቻለም። በዚያ ጭንቀት መካከል በመጨረሻ ያ ያልታሰበው ቀን ደረሰ። ዕጣው በንጉሡ ብቸኛ ልጅ ላይ እጅግ ውብና ደግ የነበረች ብሩክታዊት ላይ ወደቀ። ንጉሡ ደረቱን መታ፣ ልቡ በሐዘን ተሰበረ። ወርቅና ብር ልስጣችሁ፣ ግማሽ መንግሥቴን ሊካፈላችሁ፣ ልጄን ግን አትውሰዱብኝ ብሎ ለከተማዋ ሕዝብ ተማጸነ። ሕዝቡ ግን በታላቅ ቁጣ ጮኹ። የእኛ ልጆች በዘንዶ ሲበሉ ዝም ብለህ አሁን ያንተ ተራ ሲሆን ትከለከላለህ? ልጃችሁን ካልሰጣችሁን ቤተ መንግሥቱን በእሳት እናቃጥላለን አሉት። ንጉሡ አማራጭ አጣ። ልጁን ለሞት አሳልፎ ለመስጠት ተገደደ። ብሩክታዊት ግን በዝምታና በትዕግሥት ቆመች። እንደ ሙሽራ የሚያምር ልብሷን ለበሰች፣ በራሷ ላይም የወርቅ አክሊሏን ደፋች። ነገር ግን የምትሄደው ወደ ሰርግ ቤት ሳይሆን ወደ ሞት አደባባይ ነበር። ውድ ተመልካቾቻችን፣ ይህች ወጣት ልዕልት ወደ ሐይቁ ዳርቻ ስትቃረብ መላው ከተማ በሐዘን ተናወጠ። አባቷ ንጉሡ እያለቀሰ በሩቅ ቆሞ ይመለከታል። ብሩክታዊት በሐይቁ ዳርቻ ላይ ቆማ አውሬው መጥቶ እስኪውጣት ድረስ እምባዋን እያፈሰሰች መጠበቅ ጀመረች። ያ ታላቅ ዘንዶ ደግሞ በሐይቁ ውስጥ እየተንቀሳቀሰ ማዕበሉን እያናወጠ ወደ እርሷ ይቃረብ ነበር። በዚህ እጅግ አስጨናቂና ተስፋ በቆረጠ ሰዓት ከሩቅ አንድ ብርሃን ታየ። በነጭ ፈረስ ላይ የተቀመጠ የሚያምር የጦር ልብስ የለበሰ በደረቱ ላይ የመስቀል ምልክት ያለበት አንድ ጀግና ወታደር እየጋለበ ወደ ብሩክታዊት መጣ። ያ ጀግና ሌላ ማንም ሳይሆን የሮም ኮከብ ተብሎ የሚጠራው ቅዱስ ጊዮርጊስ ነበር። እርሱ ወደ ቤይሩት የመጣው በወታደራዊ ግዳጅ ቢመስልም በስተጀርባው ግን ሰማያዊው አምላክ የላከው ታላቅ ተልእኮ ነበረው። ብሩክታዊት አውሬው ሊመጣባት ጥቂት ደቂቃዎች ሲቀሩት ይህን ወጣት ወታደር ስታየው ጌታዬ ሆይ ቶሎ ብለህ ሽሽ፣ አሁን ይህ ዘንዶ ከውሃ ውስጥ ወጥቶ አንተንም እኔንም ሊበላን ነው በማለት በጭንቅ ጮኸች። ቅዱስ ጊዮርጊስ ግን አልሸሸም። ፈገግ አለና ታላቅ የመረጋጋት ድምፅ አሰማ። ልጄ ሆይ አትፍሪ፣ እኔ በአምላኬ በኢየሱስ ክርስቶስ ስም ላድንሽ መጥቻለሁ አላት። ያ አስፈሪና ግዙፍ አውሬ አፉን ከፍቶ መርዙን እየረጨ ከሐይቁ ውስጥ ወጣ። ምድር ተንቀጠቀጠች። ብሩክታዊት በድንጋጤ ወደቀች። ቅዱስ ጊዮርጊስ ግን ጦሩን አቀና፣ በመስቀል ምልክት አማተበ። ያ አሰቃቂና ግዙፍ አውሬ ከአፉ እሳትንና መርዝን እየተፋ ከሐይቁ ጥልቀት ውስጥ ወጣ። ሐይቁ እንደ ማዕበል ተናወጠ። የሐይቁ ዳርቻ በዘንዶ ግርማ ተሸበረ። ቅድስት ብሩክታዊት ዕድሜዋ ገና 15 ቢሆንም ሞትን ዓይን ለዓይን ገጥማ ስትመለከተው ለመጀመሪያው ጊዜዋ ነበር። ሰውነቷ በድንጋጤ ተንቀጠቀጠ። በዚያች ቅጽበት ግን ቅዱስ ጊዮርጊስ በነጭ ፈረሱ ላይ ሆኖ ልክ እንደ ሰማያዊ መልአክ ታያት። እርሱ ግን እንደርሱ አልተሸበረም። ይልቁንም በፊቱ ላይ የታላቅ መረጋጋትና የሰማያዊ ኃይል ብርሃን ይነበብ ነበር። ቅድስት ብሩክታዊት በለቅሶ ተሞልታ ጌታዬ ሆይ ቶሎ ብለህ ሽሽ፣ አሁን ይህ ዘንዶ መጣ፣ አንተ ገና ወጣት ነህ፣ ሕይወትህን አታጥፋ፣ እባክህ ለእናቱ የምታዝን ወጣት ከሆንክ ከዚህ ስፍራ ራቅ በማለት በጭንቅ ጮኸች። ቅዱስ ጊዮርጊስ ግን ፈገግታው አልጠፋም። ፈረሱን አቁመና ወደ እርሷ ቀረበ ብሎ ልጄ ሆይ አትፍሪ፣ ዛሬ አንቺም ሆንሽ ይህች ከተማ ከዚህ አውሬ ትላቀቃላችሁ።
እኔ ላድንሽ የመጣሁት በራሴ ጉልበት ሳይሆን ሰማይንና ምድርን የፈጠረ ያይታየውን ዘንዶ ሰይጣን ድል የነቀለ በአምላኬ በኢየሱስ ክርስቶስ ኃይል ነው አላት። ውድ የመንፈሳዊ ማዕድ ቤተሰቦች፣ በዚያች ሰዓት ዘንዶ ወደ ዳርቻው ደረሰ። ከአፉ የሚወጣው ትንፋሽ ሳሩንና ቅጠሉን ያቃትል ነበር። ቅዱስ ጊዮርጊስ ግን በቀኝ እጁ ጦሩን አቀና። ጦሩን ወደ ሰማይ ከፍ አድርጎ ልቡን ወደ ፈጣሪው መለሰ። አምላኬ ሆይ ስምህ በዚህ ስፍራ እንዲቀደስ፣ እነዚህም ምስኪን ሰዎች አዳኝነትህን ያውቁ ዘንድ ኃይልህን ግለጥ ብሎ በልቡ ጸለየ። በመቀጠልም ታላቅ ተአምር ተደረገ። ቅዱስ ጊዮርጊስ በመስቀል ምልክት በሐይቁና በዘንዶው ላይ አማተበ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ ሲጮህ ያ አስፈሪ ዘንዶ ድንገት ኃይሉ ተሰበረ። እንደ አመንሳ ሲያገራዛ የነበረው አውሬ ልክ እንደ ተገራ በግ መሬት ላይ ተዘረረረ። ቅዱስ ጊዮርጊስ ከፈረሱ ወረደና ወደ ብሩክታዊት ቀረበ። ልጄ ሆይ አሁን መታጠቂያሽን ፍጪና በዚህ ዘንዶ አንገቱ ላይ እስሪው አላት። ብሩክታዊት ማመን አቃታት። ያን የተባለለትንና በሺቆጠሩ ሰዎችን የጨረሰውን አውሬ እሷ በገዛ መታጠቂያዋ እንድትመራው ተገደዘች። በፍርሃትና በመገረም ሆና መታጠቂያዋን ፈታ የዘንዶውን አንገት አሰረችው። ውድ ተመልካቾቻችን፣ ይህ ክስተት እምነት ፍርሃትን እንዴት ድል እንደሚያሳይ ትልቅ ምሳሌ ነው። ዘንዶው ምንም ሳይቃወም ልክ እንደ ታዛዥ ውሻ ተከተላት። ቅዱስ ጊዮርጊስ በፈረሱ ላይ ሆኖ ብሩክታዊት ደግሞ ዘንዶውን በመታጠቂያዋ እየመራችው ወደ ከተማው አቀኑ። በሩቅ ሆነው ልጃቸው በዘንዶው ተበላች ብለው በለቅሶ ሲንቀጠቀጡ የነበሩት ንጉሡና የከተማዋ ሕዝብ ይህንን ትዕይንት ሲመለከቱት ዓይናቸው ማመን አቃታቸው። ይህ በሕልም ነው ወይስ በእውኑ እያሉ ተገረሙ። ከተማዋ በድንጋጤ ጸጥ አለች። ያ ታላቁ የጀነራሉ የቅዱስ ጊዮርጊስ የድል ዜና በመላው ቤሩት ሊሰማ፣ ከተማዋም ከዘመናት የጣዖት አምልኮ ቀንበር ልትላቀቅ ጥቂት ቀረላት። የቤሩት ሕዝብ በታላቅ ሽብር ወደ ተራራዎች ሸሹ። ዘንዶ ወደ ከተማዋ እየመጣ ነው እያሉ ጮኹ። ቅዱስ ጊዮርጊስ ግን ድምፁን ከፍ አድርጎ አትፍሩ፣ አትሸሹ፣ ዛሬ የድል ቀን ነው፣ የአምላኬን ድንቅ ሥራ ተመልከቱ አላቸው። ያ ንጉሥ ዲዮቅሊጥያኖስንና ሮምን የሚያንቀጠቅጠው ያ ጀግና ወጣት አሁን በቤሩት አደባባይ ቆሞ ለሕዝቡ እውነተኛውን አምላክ ሊያስተዋውቅ ነው። ያ አስፈሪና ግዙፍ ዘንዶ በሥጋዊ መታጠቂያ ተለጉሞ በአንዲት ደካማ ልጃገረድ እየተመራ ወደ ከተማዋ መሃል ሲገባ የቤሩት አደባባዮች በድንጋጤ ጸጥ አሉ። ሕዝቡ ሁሉ በቤታቸው መስቀሎችና በግንቦቹ ላይ ሆነው በአግራሞት ይመለከቱ ነበር። ይህ እንዴት ሊሆን ይችላል የሚለው ጥያቄ በሁሉም አይምሮ ይመላለሳል። ያ በሮም አደባባዮች በግርማ ሞገስ የሚታወቀው ጀግናው የቅዱስ ጊዮርጊስ ግን በነጭ ፈረሱ ላይ ሆኖ ልክ እንደ ሰማያዊ መልአክ በከተማዋ መሃል ቆመ። ንጉሡ ልጁ ብሩክታዊት በሕይወት መመለሷንና ያን አስፈሪ አውሬ ድል አድርጋ እየመራችው መምጣቷን ሲመለከት ከዙፋኑ ወርዶ እየሮጠ መጣ። እምባዋን እንደ ጎርፍ ይፈስ ነበር። ውድ ተመልካቾቻችን፣ እስቲ ያንን ትዕይንት በዐይነ ሕሊናችሁ ሳሉት። ንጉሡ በቅዱስ ጊዮርጊስ እግር ስር ወድቆ አንተ ጌታዬ ሆይ አንተ ማን ነህ? የትኛው አምላክ ነው እንዲህ ያለውን ኃይል የሰጠህ? በማለት በታላቅ ድምፅ ጮኸ። ቅዱስ ጊዮርጊስም ለንጉሡና ለተሰበሰበው ሕዝብ እንዲህ የሚል ታላቅ መንፈሳዊ መልእክት አስተላለፈ። አትፍሩ፣ እኔም እንደናንተ ሰው ነኝ። ነገር ግን እኔ የማመልከውና የምገዛው ሰማይንና ምድርን የፈጠረ ሕይወትን የሚሰጥ የሰው ልጆችን ከኀጢአትና ከዘንዶው ሰይጣን እስራት የሚያላቅቅ ለእውነተኛው አምላክ ለኢየሱስ ክርስቶስ ነው አላቸው። ቀጥሎም የሚያመልኳቸው ጣዖታት ምንም ረብጅ የሌላቸው የድንጋይና የእንጨት ምስሎች መሆናቸውን፣ ዘንዶውን እንኳን መገሰጽ ያልቻሉ አምላኮች እንዴት ነፍሳቸውን ሊያድኑ እንደሚችሉ በጽናት ተናገረ። ንጉሡና የቤሩት ሕዝብ በቅዱስ ጊዮርጊስ ትምህርት ልባቸው ተነካ። ያ ታላቅ ዘንዶ በቅዱሱ ፊት ተንበርክኮ ሲመለከቱት የእግዚአብሔር ኃይል ምን ያህል ታላቅ እንደሆነ ተረዱ። ንጉሡም እኛና ይህች ከተማ በአንተ አምላክ አምነናል፣ እባክህ ከአምላክህ ጋር አስታርቀን በማለት ለመነ። በዚህ ጊዜ ቅዱስ ጊዮርጊስ የከተማዋ ሕዝብ ሁሉ በክርስቶስ ስም እንዲጠመቁ ጣዖታቸውንም እንዲሰብሩ አዘዘ። በዚያች ዕለት በቤሩት ከተማ ታላቅ መንፈሳዊ አብዮት ተፈጠረ። በሺህ ቆጠሩ ሰዎች፣ ሕፃናትና አዛውንቶች ሳይቀሩ ወደ ጥምቀት ባሕር ወረዱ። ቤሩት ከጨለማው የጣዖት አምልኮ ቀንበር ተላቃ የብርሃንና የእምነት ከተማ ሆነች። ቅዱስ ጊዮርጊስም ሕዝቡ ሁሉ ከአመነና ከጠመቀ በኋላ ያን ዘንዶ በሰይፉ ቀጥቅጦ ገደለው።
4 ጥምድ በሬዎችም አስከሬኑን ጎትተው ከከተማው አስወጡት። ይህ የቤይሩት መለወጥ በመላው የሮም ግዛት ውስጥ እንደ ሰደድ እሳት ተሰማ። ወጣቱ ጄኔራል ጊዮርጊስ ጦርነቶችን በማሸነፍ ብቻ ሳይሆን ነፍሳትን ወደ እግዚአብሔር በማምጣትም ረገድ ታላቅ ኃይል እንዳለው ተረጋገጠ። ሆኖም ግን ይህ ድል በምድር ላይ የሰላም ምንጭ ቢሆንም በሲኦልና በዲዮቅልጥያኖስ ቤተ መንግሥት ውስጥ ግን ታላቅ ቁጣ እንቀሰቀሰ። በሮም ቤተ መንግሥት ውስጥ የክፋት ደመና እያረገደ ነው። ያ በቤይሩት አደባባይ የታየው ብርሃንና የሕዝቡ መለወጥ በመላው ግዛቱ ለሚገኙ የጣዖት ካህናትና ለአረመኔው ንጉሥ ለዲዮቅልጥያኖስ ታላቅ የድንጋጤ መርዶ ሆነባቸው። ዲዮቅልጥያኖስ ለዘመናት ክርስቲያኖችን በጥርጣሬ ሲመለከት የቆየ ቢሆንም አሁን ግን ቁጣው እንደ እሳተ ገሞራ ሊፈነዳ ተቃርቧል። ውድ የመንፈሳዊ ማዕድ ቤተሰቦች፣ እስቲ ያንን አስፈሪ ሰዓት በዓይነ ሕሊናችሁ ተመልከቱት። ንጉሡ 70 የሚሆኑ አረመኔ ነገሥታትንና መኳንንትን ከመላው ዓለም ወደ ኒቆሜዲያ ሰበሰበ። ዓላማውም አንድ ብቻ ነበር፤ እርሱም የክርስትናን ስም ከምድር ገጽ ላይ ፈጽሞ ለማጥፋት። በዚያ ታላቅ ስብሰባ ላይ ንጉሡ በቁጣ ተሞልቶ በዙፋኑ ላይ ቆመ። ፊቱ በፍርሃትና በጭካኔ ተለዋውጦ ነበር። እነዚህ የገሊላውያን ተከታዮች አማልክቶቻችንን አቃለሉ፣ ሕዝቤንም አስቱ እያለ ጮኸ። በዚያች ዕለት በታሪክ እጅግ አሰቃቂ ከሚባሉት አዋጆች አንዱ ወጣ። አዋጁም እንዲህ ይል ነበር: ከዛሬ ጀምሮ የክርስቲያኖች አብያተ ክርስቲያናት ይፈረሱ፣ መጻሕፍቶቻቸው በእሳት ይቃጠሉ፣ ክርስቲያን የሆኑ ባለሥልጣናት ከማዕረጋቸው ይሻሩ፣ ሁሉም ሰው ለታላቁ አምላካችን ለአጵሎንና ለሮማ አማልክት ይስገድ፣ እምቢ የሚል ቢኖር ግን በጭካኔ ይገደል፣ ንብረቱም ይወረስ የሚል ነበር። ይህ አዋጅ በከተማው አደባባይ ሲለጠፍ ብዙዎች በድንጋጤ ተዋጡ። ጭላንጭል የነበረው ሰላም ጠፋ። የመከራውም ዘመን በር ተከፈተ። ታዲያ በዚያን ጊዜ ጀግናው ቅዱስ ጊዮርጊስ የት ነበር? ውድ ተመልካቾቻችን፣ ቅዱስ ጊዮርጊስ ይህ አዋጅ ሲታወጅ ገና በጄኔራልነት ክብሩ ላይ ነበር። ንጉሡ ዲዮቅልጥያኖስ ጊዮርጊስ የእርሱ የቅርብ ወዳጅና ጦር መሪ በመሆኑ ይህ አዋጅ እርሱን እንደማይመለከተው ያስብ ነበር። ነገር ግን ቅዱስ ጊዮርጊስ ያንን የወርቅ ጥሩርና የጄኔራልነት ልብስ ቢለብስም ልቡ ግን ከቤይሩቱ ድል በኋላ በዕለት ለሰማያዊው መንግሥት ጓጉቶ ነበር። አዋጁን በአደባባይ ሲመለከት በውስጡ አንድ ታላቅ መንፈሳዊ ውሳኔ ያደረገ። እርሱ በዓለም ላይ ካሉት ነገሥታት ሁሉ የሚበልጠውን የሰማያዊውን ንጉሥ ለማገልገል ቆርጦ ተነሳ። ቅዱስ ጊዮርጊስ ወደ ቤቱ ተመለሰ። ነገር ግን ለሽሽት አልነበረም፣ ለታላቅ መንፈሳዊ ዘመቻ ለመዘጋጀት እንጂ። በመጀመሪያ በእጁ ያለውን ወርቅና ብር ሁሉ ሰበሰበ። በቤተ መንግሥት የቆጠበውን ሀብት በሙሉ ለድሆችና ለምስኪኖች አከፋፈለ። ይህ የምድር ሀብት ነገ በእሳት ለሚቃጠለው ሥጋዬ ምንም አይረባኝም በማለት ንብረቱን በትኖ አበቃ። ቀጥሎም ከስሩ የሚገዙትን አገልጋዮቹና ባሮቹን ጠርቶ ነፃነታቸውን ሰጣቸው። በመጨረሻም ወደ ቅድስት እናቱ ቴዎብስጣ ዘንድ ሄዶ ታላቁን ምስጢር ነገራት። እናቴ ሆይ፣ ዛሬ የድል ቀን ነው። እኔ ስለ ጌታዬ ስለ ኢየሱስ ክርስቶስ ሕይወቴን ልሰጥ ተዘጋጅቻለሁ። በጸሎትሽ አስቢኝ አላት። ቅድስት እናቱም ምንም እንኳን የእናትነት አንጀቷ ቢራራምም በእምነት ግን ጠንካራ ነበረች። ልጄ ሆይ፣ የክርስቶስ ወታደር ሆነ ስታበቃ ለምድራዊ ንጉሥ አትገዛም፣ ጽና፣ የሰማዕትነት አክሊል ይጠብቅሃል ብላ መረጨችው። ቅዱስ ጊዮርጊስ በጸሎትና በጾም ሰውነቱን አዘጋጀ። ያንን በሚያምር ግርማ ሞገሱ የሚታወቅበትን የሮም የጦር ልብስ ለበሰ። ነገር ግን ከልብሱ በታች የማይታየውን የእምነት ጋሻ ታጥቆ ነበር። እርሱ የሚሄደው ወደ ጦር ሜዳ ሳይሆን ወደ ምስክርነት አደባባይ ነበር። በዚያች ሌሊት በመንፈሳዊ ማዕድ እንደምናሰላስለው ቅዱስ ጊዮርጊስ በፈጣሪው ጋር በታላቅ ጸሎት ተገናኘ። አምላኬ ሆይ፣ ፊትህን እንዳልክድ ኃይልን ስጠኝ፣ በአረመኔው ንጉሥ ፊት ስቆም የሚናገረው መንፈስ ቅዱስ ይሁን ብለው ለመነ። ያ በቤይሩት ዘንዶውን የገደለው ጀግና አሁን የሚጋተመው ይበልጥ ጭካኔ የሆነውና ነፍስን ሊሰርግ የሚፈልገውን ዲዮቅልጥያኖስን ነበር። በማግስቱ ጠዋት ንጉሡና ሰባው የነገሥታት በታላቅ አዳራሽ ተሰብስበው ክርስቲያኖችን እንዴት እንደሚያሰቃዩ ሲመክሩ በድንገት አዳራሹ በር ተከፈተ። ሁሉም ወደ በሩ ዞር ብለው ተመለከቱ። በበሩ የቆመው በሚያበረቅር የጦር ልብስ የተገየጠውና የሮም ኮከብ ተብሎ የሚጠራው የወጣቱ ጄኔራል ቅዱስ ጊዮርጊስ ነበር። ፊቱ እንደ ፀሐይ ያበራ ነበር። ግርማውም አዳራሹን አስጨነቀው። ዲዮቅልጥያኖስ በፈገግታ ተሞልቶ ጊዮርጊስ ልጄ ሆይ ና ወደ እኔ ቅረብ። የእነዚህ የአመፀኛ ክርስቲያኖችን ነገር እንዴት ብናደርገው ይሻላል? አንተ ብልህነህና ጥበብህን አካፍለን አለው። ነገር ግን ቅዱስ ጊዮርጊስ ወደ ንጉሡ የቀረበው የሥልጣን ሽልማት ሊቀበል አልነበረም። ይልቅም በመላው ዓለም ፊት የትውነንዩን ንጉሥ የኢየሱስ ክርስቶስን አምላክነት ለመመስከር እንጂ።
ቅዱስ ጊዮርጊስ ጥልቅ ትንፋሽ ወሰደ። በዚያች ቅጽበት ሰማያዊው መንፈሳዊ ማዕድ በልቡ ውስጥ ሞላ። ዓይኖቹን ወደ ዲዮቅልጥያኖስ አቀና እና ድምፁን እንደ አንበሳ ግሳ ከፍ አድርጎ እንዲህ አለ። ንጉሴ ሆይ ይህ ሁሉ ግፍ ለምንድን ነው? ለምንስ በእነዚህ ምንም ለማያውቁ ምስኪን ክርስቲያኖች ላይ እንዲህ ያለን አሰቃቂ አዋጅ ታዋጃለህ? እነዚህ ሰዎች እኮ ሰላማውያንና ለአንተ መንግሥት የሚጸልዩ እንጂ ጠላቶች አይደሉም። አንተ የምታመልካቸው አማልክት ግን የሰው እጅ የሠራቸው የድንጋይና የእንጨት ምስሎች ናቸው። እነርሱ ራሳቸውን እንኳን ማዳን የማይችሉ አጋንንት ያደሩባቸው ከንቶዎች ናቸው አለ። አዳራሹ በድንገት ጸጥ አለ። የሰባው የነገሥታት ፊት በድንጋጤ ተገለበጠው ነበር። ዲዮቅልጥያኖስ የሰማውን ማመን አቃተው። ተወዳጁ ጄኔራል፣ የልቡ ወዳጅ ዛሬ በገዛ አደባባዩ እንዲህ ያለ ደባር ንግግር ይናገራል ብሎ አልገመተም ነበር። ቅዱስ ጊዮርጊስ ንግግሩን ቀጠለ። ንጉሴ ሆይ እወቅ፣ እኔ የናዝሬቱ የኢየሱስ ክርስቶስ ባሪያ ነኝ። እርሱ ሰማይንና ምድርን የፈጠረ ሕይወትን የሚሰጥ የማይታየውን ዘንዶ ድል የነቀለ እውነተኛ አምላክ ነው። እኔ በአንተ ሰጠኸኝ ሥልጣንና ክብር አልመካም። ይልቁም ክርስቲያን መሆኔን የሰማያዊው ንጉሥ ወታደር መሆኔ እጅግ እመካለሁ። አማልክትህ ግን ዲዳሞችና ደንቆሮች ናቸው አለ። ይህ ደባር ምስክርነት በቤተ መንግሥቱ ግን ውስጥ እንደ መብረቅ አስተጋባ። ቅዱስ ጊዮርጊስ ይህንን ሲናገር ፊቱ ልክ እንደ ፀሐይ ያበራ ነበር። ውድ የመንፈሳዊ ማዕድ ቤተሰቦች፣ እስቲ ያንን ትዕይንት አስቡት። አንድ ወጣት በዓለም ላይ ያለውን ሥልጣን፣ ሀብትና ክብር ሁሉ ንቆ በሙት አፈጫ ላይ ሆኖ እንዲህ ያለ እውነትን መናገሩ ምን ያህል ጽናት እንደሚጠይቅ ተመልከቱ። ቅዱስ ጊዮርጊስ በምድራዊው ንጉሥ ፊት ሲቆም ግን በልቡ ግን ሰማያዊውን ዙፋንና የሚጠብቀውን የሰማዕትነት አክሊል ይመለከት ነበር። ንጉሡ ዲዮቅልጥያኖስ ከድንጋጤው ሲነቃ ቁጣው እንደ እሳተ ገሞራ ፈነዳ። ፊቱ በጥቁር ደም ተሸፈነ። ጊዮርጊስ ምን እያልክ ነው? አብደሃላንን? ይህንን ያህል ክብርና ሥልጣን የሰጠሁኝ እኔን እንዴት ትሳደበኛለህ? በማለት ጮኸ። እወቅ፣ ዛሬውኑ ይህንን ቃልህን ካልመለስክና ለታላቁ አምላካችን ለአፕሎን ካልሰገድክ ገና በወጣትነትህ በጭካኔ ትሞታለህ። ሥጋህንም ለአሞራዎች እሰጣለሁ ዛተበት። ቅዱስ ጊዮርጊስ ግን አልበገረም። ኢያውንም በበልጥ ድባሬ እንዲህ አለ። ንጉሴ ሆይ እኔ ተወልጄ ለአንተ ልሰግድ ሳይሆን ለጌታዬ ለመመስከር ነው። ሥጋዬን ብትገሉ ነፍሴን ግን የሚነካ ማንም የለም። ከክርስቶስ ፍቅር የሚለየኝ ሥቃይ ወይስ ሞት ነው? ፈጽሞ አይሆንም። በዚያች ሰዓት ቅዱስ ጊዮርጊስ የሮምን ወርቅ ጥሩርና የጄኔራልነት ልብሱን ከራሱ ላይ አውልቆ ወረወረው። ይህ ድርጊቱ ምድራዊውን ክብር ሽሮ ሰማያዊውን ክብር መምረቱን የሚያሳይ ታላቅ ምልክት ነበር። ዲዮቅልጥያኖስ የጊዮርጊስን ጽናት ሲመለከት ሌላ ምንም አማራጭ እንደሌለው ተረዳ። ይህንን ከሃዲ ያዙት፣ ወደ ወህኒ ቤቱም ወስዳችሁ በታላቅ ስቃይ ቅጡት የሚል ትእዛዝ ሰጠ። ወታደሮቹ ቅዱስ ጊዮርጊስን ጎትተውት ያ አደባባይ ከምስክርነት ወደ መከራ አደባባይነት ተለወጠ። ቅዱስ ጊዮርጊስ ግን እየዘመረና አምላኩን እያመሰገነ ወደ መከራው ስፍራ አመራ። ያ የቤተ መንግሥቱ ብርሃንና ግርማ በአንድ ጀምር በጨለማና በስቃይ ተለወጠ። የቅዱስ ጊዮርጊስ በሚያበረቅር ወርቅ የተለበጠው የጄኔራልነት ጥሩር ተገፈፈተ። በምትቱም ቀዝቃዛና ዝንገት ያዘው የብር ሰንሰለት በእጆቹና በእግሮቹ ላይ ተጠመጠመ። ውድ የመንፈሳዊ ማዕድ ቤተሰቦች፣ እስቲ ያንን ሰዓት በዓይነ ሕሊናችሁ ተመልከቱት። ጥቂት ሰዓታት በፊት መላው የሮም ሰራዊት የሚሰግድለት ታላቁ ጄኔራል አሁን እንደ ተራ ወንጀለኛ እየተጎታተረ ወደ ጨለማው ወህኒ ቤት ተወሰደ። ንጉሡ ዲዮቅልጥያኖስ የጊዮርጊስን ጽናት ለመስበርና አምላኩን እንዲክድ ለማድረግ የመጀመሪያውን አሰቃቂ ትእዛዝ አስተላለፈ። ወታደሮቹ ቅዱስ ጊዮርጊስን መሬት ላይ ዘረሩት። በመቀጠልም አንድ ሰው እንኳን ሊያነሳው የማይችል እጅግ ከባድና ግዙፍ ድንጋይ አምጥተው በደረቱ ላይ ጫኑበት። የድንጋዩ ክብደት የቅዱሱን አጥንቶች ሊሰብረው እስትንፋሱንም ሊያሳጥረው ሲሞክር፣ ቅዱስ ጊዮርጊስ ግን በልቡ ወደ አምላኩ ይጮህ ነበር። ጌታዬ ሆይ ስምህን እንዳልቅት ኃይልን ስጠኝ። ይህ ሥጋዬ ቢደቀቅም ነፍሴ ግን በአንተ ጸንታ ትኖራለች እያለ በጸሎት ይጋደል ነበር። የሚገርመው ግን በማግስቱ ወታደሮቹ ሊያዩት ሲመቱ ቅዱስ ጊዮርጊስ ያን ሁሉ ክብደት ተቋቁሞ ፊቱ እንደ መላእክት አብርቶና አምላኩን እያመሰገነ አገኙት። ዲዮቅልጥያኖስ በዚህ አልተገታም። ይልቁም ቁጣው እንደ እሳት ነደነ። ይህ በገሊላውያን አስማት የተደረገ ነው ብሎ በመጮህ ይበልጥ አሰቃቂ የሆኑ ግርፋቶችን አዘዘ። ቅዱስ ጊዮርጊስ በእንጨት ላይ ተወጥሮ ሰውነቱ በሬ ጥሪ እስከሚመስል ድረስ በአለንጋ ተገረፈ። ደሙ እንደ ውሃ በምድር ላይ ፈሰሰ። ቁስሉ ላይ ጨውና ሆምጻን ነስነሱበት። ውድ ተመልካቾቻችን፣ ይህ ስቃይ ለአንድ ቀን ወይም ለሳምንት የተደረገ አልነበረም። በቤተ ክርስቲያናችን ታሪክና በቅዱስ ገድሉ ላይ እንደተመዘገበው ቅዱስ ጊዮርጊስ ለ7 ዓመታት ሙሉ በተለያዩ አሰቃቂ መከራዎች ውስጥ አልፏል። ይህ የ7 ዓመት ዘመን የሰው ልጅ ሊሸከመው የማይችለው ነገር ግን በመንፈስ ቅዱስ ኃይል ብቻ የሚቻለው ታላቅ
ተጋድሎ ዘመን ነበር። በእነዚህ 7 ዓመታት ውስጥ ቅዱስ ጊዮርጊስ በመንፈሳዊ ማዕድ ላይ የተቀመጠ ያህል በመንፈስ ቅዱስ ጸጋ ተሞልቶ ነበር። በወህኒ ቤት ውስጥ ሆኖ ሌሎች እስር ቤቶችን ያስተምር፣ ያጽናም ነበር። ንጉሡ በየቀኑ አዳዲስ የስቃይ መሳሪያዎችን እያዘጋጀ ቢሞክርም ቅዱሱ ግን በየቀኑ በአዲስ መንፈሳዊ ኃይል ይነሳ ነበር። አንዴ በጋለ ብር ተለብለበር፣ ሌሎቹም ጊዜያት ደግሞ በሹል ብረቶች በተሞላ ጫማ እንዲራለም ተገደደ። ነገር ግን ያ የልዳው ፀሐይ የሰማዕታት አለቃ ቅዱስ ጊዮርጊስ በእያንዳንዱ ግርፋትና በእያንዳንዱ ቁስል ውስጥ የእግዚአብሔርን ታላቅነት ይመሰክር ነበር። ዲዮቅልጥያኖስ የጊዮርጊስን ጽናት ሲመለከት አንድ ትልቅ ጭንቀት ገባው። ይህ ሰው ከሞተ በኋላ እንኳን ሕያው የሚሆነው እንዴት ነው እያለ ይገረም ነበር። ሰባው የነገሥታትም በጊዮርጊስ ጽናት ምክንያት ሕዝቡ የክርስትናን ሊመለስ እንደሆነ አይተው ንጉሡን ይበልጥ ያነሳሱት ነበር። ንጉሴ ሆይ ይህንን ሰው ካላጠፋኸው መንግሥትህ ትፈርሳለች አሉት። በዚህ ጊዜ ነው እንግዲህ በታሪክ እጅግ ዘግናኝና አስደናቂ የተባለው የመንኮርኮር ስቃይ የተዘጋጀው። ዲዮቅልጥያኖስ ጭካኔ አሁን ወደ መጨረሻው ጥግ ደርሷል። ያ ተወዳጅ ጄኔራል የነበረው ጊዮርጊስን በምንም አይነት ስቃይ ሊመልሰው እንዳልቻለ ሲረዳ ይህንን ሰው ካልፈጨውትና ካላጠፋውት እረፍት አላገኝም ብሎ በታላቅ ቁጣ ጮኸ። በዚህ ጊዜ ነው እንግዲህ በታሪክ እጅግ አሰቃቂና ዘግናኝ የተባለው የመንኮራኩር ስቃይ የተዘጋጀው። ይህ መንኮራኩር ተራ መሳሪያ አልነበረም። በውስጡና በውጭው የተሳሉ ሰይፎች፣ ሹል ብረቶችና መጋዞች የተገተሙበት ማንኛውንም በውስጡ የሚያልፍን ነገር ወደ ትቢያነት የሚቀይር አስፈሪ የግድያ መሳሪያ ነበር። ወታደሮቹ ቅዱስ ጊዮርጊስን ጎትተው ወደዚያ አሰቃቂ መንኮራኩር አመጡት። ውድ የመንፈሳዊ ማዕድ ቤተሰቦች እስቲ ያንን ሰዓት በዓይነ ሕሊናችሁ አስቡት። ጀግናው ጊዮርጊስ ግን አልተሸበረረም። እንዲያውም ጌታዬ ኢየሱስ ክርስቶስ ሆይ ይህንን መከራ ስላንተ ስም እቀበላለሁ፣ ስምህም በሮም አደባባይ ይከበር እያለ በታላቅ ድምፅ ይጸልይ ነበር። ንጉሡ ትእዛዝ ሰጠ። መንኮራኩሩ በታላቅ ፍጥነት መዞር ጀመረ። ያ የልዳው ፀሐይ የሰማዕታት አለቃ ቅዱስ ጊዮርጊስ በዚያ መሳሪያ ውስጥ አለፈ። ሹል ብረቶቹና መጋዞቹ የቅዱሱን ሥጋ እያቆራረጡ አጥንቱን እየሰባበሩ ደሙን እንደ ውሃ በአደባባዩ ላይ ያፈሱት ጀመር። የሰው ልጅ አእምሮ ሊሸከመው የማይቻለው ግፍ ተፈጸመ። በመጨረሻም ቅዱስ ጊዮርጊስ በመንኮራኩሩ ላይ ተፈጭቶ ሥጋው አልቆ አጥንቱ ደቆ ነፍሱ ከሥጋው ተለይታ ሞተ። ንጉሡ ዲዮቅልጥያኖስና በዙሪያው የነበሩት ሰባው ነገሥታት በደስታ ፈነደቁ። አሁን ጊዮርጊስ ጠፋ፣ አምላኩም ሊያድነው አልቻለም፣ የገሊላውያኑ ኃይል ተሰበረ እያሉ ተሳለቁ። ዲዮቅልጥያኖስ በኩራት ተሞልቶ የደቀቀውንና የተፈጨውን የቅዱሱን ሥጋ ወደ ጥልቅ ጉድጓድ እንዲጣሉና አፈር እንዲመለስበት አዘዘ። ከተማዋ በዝምታ ተዋጠች። ክርስቲያኖችም በሐዘንና በእንባ ተሞሉ። ነገር ግን በምድር ላይ ያረመኘው ንጉሥ ስላቅና ሳቅ ሲበዛ፣ በሰማያት ግን የታላቁ አምላክ ቁጣና ኃይል ለታላቅ ተአምር ተዘጋጀ። በድንገት ሰማዩ በጥቁር ደመና ተሸፈነ። ነጎድጓድና መብረቅ ምድሪቱን አናወጣት። ያ የንጉሡ አደባባይና ቤተ መንግሥት በታላቅ ጨለማ ተዋጠ። ዲዮቅልጥያኖስና ሰራዊቱ በፍርሃት ተቀጠቀጡ። በዚያች አስፈሪ ሰዓት ከሰማያት ከፍታ ታላቅ ብርሃን ወረደ። የብርሃኑ ግርማ ከፀሐይ ብርሃን 7 እጅ ይበልጣል። የታላቁ መላእክት አለቃ የቅዱስ ሚካኤል የክንፎቹ ድምፅና ግርማ አየሩን አናወደው። ቅዱስ ሚካኤል ከሰማይ ወረደው። በፈጣሪ ኃይልና ትእዛዝ ጀግናውን ጊዮርጊስን ከሞት ጥል ሊታደግ ነበር። መልአኩ ወደ ቅዱሱ አስከሬት ጥሎበት የነበረው ጉድጓድ ተጠግቶ በብርሃኑ ክንፎች ጋረደው። ጊዮርጊስ ሆይ ተነስ፣ ጌታዬ ኢየሱስ ክርስቶስ አዞሃል የሚል ነጎድጓዳማ ድምፅ ተሰማ። በዚያች ቅጽበት ተአምረኛው መንፈሳዊ ማዕድ በምድር ላይ ተገለጠ። የደቀቀው አጥንት ተጋጠመ። የፈሰሰው ደም ወደ ስር መሠረቱ ተመለሰ። የተቆረጠውና የተፈጨው ሥጋ እንደ ሕፃን ቆዳ ታደሰ። ቅዱስ ጊዮርጊስ ልክ እንደ ፀሐይ ያበራ፣ ምንም አይነት የቁስል ምልክት ሳይታይበት፣ ይልቁንም ከመጀመሪያው በበለጠ ግርማና ውበት ከሞት ተነሳ። ያ የሰማዕታት አለቃ ከመቃብር ወጥቶ ቀጥታ ወደ ንጉሡ አደባባይ አመረ። ወታደሮቹና ሕዝቡ ጊዮርጊስን ሲያዩት የሞተ ሰው ተነሳ ሳይሆን ሰማያዊ መልአክ መጣ መሰላቸው። ቅዱስ ጊዮርጊስ በንጉሡ ፊት ቆሞ እኔ ጊዮርጊስ ነኝ፣ አምላኬ ከሞት አስነስቶኛል ብሎ ሲጮህ፣ ንጉሡ ዲዮቅልጥያኖስና ሰራዊቱ በድንጋጤ እንደ ሐውልት ቆሙ። አንዳንዶቹም ይህ መንፈስ ነው እያሉ በፍርሃት ሸሹ። ንጉሡ ግን ልቡ ይበልጥ ደነደነ። ይህ በገሊላውያን አስማት የተደረገ ነው ብሎ ራሱን ሊያታልል ሞከረ።
ይህ የመንኮራኩሩ ተአምር በመላ ሮም ግዛት አስተጋባ። በዚያች ዕለት በሺዎች የሚቆጠሩ ሰዎች የጊዮርጊስ አምላክ የእውነተኛ መሆኑን አይተው በአንድ ድምፅ አመኑ። ብዙዎችም ጊዮርጊስ ሆይ አምላክህ አምላካችን ነው እያሉ ወደ ክርስትና ተመለሱ። ዲዮቅልጥያኖስ ግን በውርደት ተሸፈነ። ጄኔራሉ ጊዮርጊስ በመንኮራኩር ተፈጭቶ ካለቀ በኋላ እንዴት እንዲህ በሚያምር ግርማ መተመለስ እንደቻለ የሚለው ጥያቄ ንጉሡን እረፍት አሳጣው። ንጉሡ አሁን ከሰይፍና ከመንኮራኩር አልፎ ወደ ሌላ አዲስ የትንኮል ምዕራፍ ተሻገረ። በጉልበት ካልቻልኩት በጥንቆላና በመርዝ አሸንፈዋለሁ ብሎ አሰበ። ታዲያ ያ በመላ ግዛት የተዋወቀው ታላቁ ጠንቋይ አትናሲዮስ ምን አይነት አሰቃቂ መርዝ አዘጋጀ? ቅዱስ ጊዮርጊስ ያንን መርዝ ሲጠጣ ምን ተፈጠረ? የታሪኩ ቀጣይ ክፍል የእምነትና የጥንቆላን ታላቅ ፍልሚያ ይተርካል። ጀግናው ጊዮርጊስ ሌላ ድል ሊቀዳጅ ተቃርቧል። አረመኛው ንጉሥ ዲዮቅልጥያኖስ በቅዱስ ጊዮርጊስ ጽናትና ከመንኮራኩር መነሳት የተነሳ በታላቅ ድንጋጤና በውርደት ተሞልቶ ነበር። የሮም ሰይፍና የብረት መጋዝ ጀግናውን ጊዮርጊስን ሊያሸንፉት እንዳልቻለ ሲረዳ አሁን ወደ ሌላ የጨለማ መንገድ ዘወር አለ። ንጉሡ በጉልበት ያልቻልኩትን በጥንቆላና በድግመት አሸንፈዋለሁ ብሎ አሰበ። በዚህም ምክንያት በመላ የሮም ግዛት የተዋወቀውን በአጋንንት ማዘዝ፣ ሙት ማስነሳት እና ሰዎችን በመርዝ መግደል የሚታወቀውን ታላቁ ጠንቋይ አትናሲዮስን በታላቅ ክብር አስጠራ። ጠንቋዩ አትናሲዮስ በንጉሡ ፊት ሲቀርብ በትዕቢት ተሞልቶ ነበር። ንጉሥ ሆይ ይህንን የገሊላውያን ወጣት በእኔ ጥበብ ፊት እንዲቀነጠን አደርገዋለሁ። አምላኩ ሊያድነው ማይችልበትን አሰቃቂ መርዝ አዘጋጅለታለሁ በማለት ተናገረ። ውድ የመንፈሳዊ ማዕድ ቤተሰቦች እስቲ ያንን አስፈሪ ዝግጅት በዓይነ ሕሊናችሁ ተመልከቱት። ጠንቋዩ አትናሲዮስ እጅግ ክፉ የሆኑ መርዞችን ከእባብ መርዝና ከተለያዩ መርዛም እጽዋት ጋር ቀላቀለ። በአጋንንት ስምም እየደገመ የሰውን አንጀት የሚቆራርጥ አጥንቱን የሚያቀልጥ አሰቃቂ መጠጥ አዘጋጀ። በማግስቱ ንጉሡ ዲዮቅልጥያኖስና ሰባው ነገሥታት ሕዝቡም ሁሉ በአደባባዩ ተሰበሰቡ። ቅዱስ ጊዮርጊስ በብረት ሰንጨለት ታስሮ ወደ መሃል ቀረበ። ጠንቋዩ አትናሲዮስ በኩራት ተሞልቶ የመርዙን ጽዋ ይዞ ቆመ ነበር። ንጉሡም እንዲህ ሲል ጮኸ፣ ጊዮርጊስ ሆይ አሁን የጥበብ ፍልሚያ ነው። ይህንን ጽዋ ጠጥተህ በሕይወት ብትተረፍ እኔም በአምላክህ አምናለሁ በማለት አፈዘው። ቅዱስ ጊዮርጊስ ግን አልተሸበረረም። እንዲያውም በፊቱ ላይ የታላቅ መረጋጋትና የሰማያዊ ኃይል ብርሃን ይነበብ ነበር። ቅዱስ ጊዮርጊስ ወደ መርዙ ጽዋ ተጠጋ። ዓይኖቹን ወደ ሰማይ አቀናና ጌታዬ ኢየሱስ ክርስቶስ ሆይ ይህንን መርዝ ስለ ሥጋዬ ላይ ምንም አይነት ጉዳት እንዳያደርግ ኃይልህን ግለጥ ብሎ በልቡ ጸለየ። በመቀጠልም በጽዋው ላይ በመስቀል ስዕል አማተበ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ሲያማትብ ያ አሰቃቂ መርዝ ኃይሉ ተሰበረ። ቅዱሱ ጽዋውን አንስቶ በመላ ሕዝብ ፊት በአንድ ትንፋስ ጨለጠው። አደባባዩ በድንጋጤ ጸጥ አለ። ጠንቋዩ አትናሲዮስ፣ ንጉሡና ሰራዊቱ ጊዮርጊስ አሁኑኑ ተዝለፍልፎ ይወድቃልና ሰውነቱ ይቆራረጣል ብለው ይጠብቁ ነበር። ነገር ግን ቅዱስ ጊዮርጊስ ጽዋውን ካስቀመጠ በኋላ ፊቱ ልክ እንደ ፀሐይ ደመቀ፣ ሰውነቱ እንደ አበባ አበራ። መርዙ አንዲት ቅንጣት እንኳን አልጎዳውም። በመንፈስ ቅዱስ ኃይል ውስጥ ያለው ጸጋ የመርዙን ኃይል እንደ ትቢያ በነበነው። ይህንን የታላቅ እግዚአብሔር ኃይል ያየው ያ ትዕቢተኛ ጠንቋይ አትናሲዮስ የገዛ ጥበቡ ክንቱ መሆኑን አጋንንትን በቅዱስ ጊዮርጊስ ፊት እንደሚሸበሩ ተረዳ። ማረኝ ብሎ ከቅዱስ ጊዮርጊስ እግር ስር ወደቀ። የጊዮርጊስ አምላክ ታላቅ ነው፣ እኔም በኢየሱስ ክርስቶስ አምኛለሁ ብሎ በአደባባዩ መሰከረ። ጊዮርጊስም በታላቅ ፍቅር መሬቱን በእግሩ ቢረግጥ ውሃ ፈለቀ። በዚያም ጊዜ አትናሲዮስን በውሃ ጥምቀት አፈዳነው። ያ መርዝ ቀማሚ ጠንቋይ የክርስቶስ ምስክር ሆኖ ጥር 23 ቀን አንገቱን ለሰይፍ ሰጥቶ የሰማዕትነት አክሊልን ተቀዳጀ። ይህንን የታላቅ እግዚአብሔር ኃይል ያዩ የቤሩትና የሮም ሕዝቦች በታላቅ ድምፅ ጮኹ፣ የጊዮርጊስ አምላክ ታላቅ ነው፣ እኛም በኢየሱስ ክርስቶስ አምነናል እያሉ አደባባዩን አናወጡት። የንጉሡ ዙፋን ተናጋ። ዲዮቅልጥያኖስ ፊት በውርደትና በቁጣ አመድ መሰለው። ነገር ግን የንጉሡ ትልቅ መርዶ ገና አልመጣም። በዚህ ታላቅ የድል ጩኸት መካከል ከቤተ መንግሥቱ ደጃፍ አንድ ድምፅ ተሰማ። የንጉሡ ሚስት ንግሥት የአሌክሳንድሪያ የንግሥትና ዘውዷን ከራሷ ላይ አውልቃ እየወረወረች በአደባባዩ መካከል ቆመች። ንጉሡ ዲዮቅልጥያኖስ የቅዱሱን ሥጋ ገደለው። ቅዱስ ጊዮርጊስ ግን ዓለምን አሸነፈ። አሁን ግን ዲዮቅልጥያኖስ የጭካኔው ጥግ ሲሟጠጠ ወደ ሌላ አዲስ ተልእኮ ፊቱን አዞረ። በሕዝቡ ፊት የተዋረደ ክብሩን ለመመለስም አንድ የመጨረሻ ሴራ ጠነሰ። ጊዮርጊስን ጠርቶ ድምፁን አላስልሶ እንዲህ አለው፣ ወዳጄ ጊዮርጊስ ሆይ ይበቃሃል።
ዛሬ ማታ ወደ ቤተ መንግሥቴ ግባ፣ ነገም መጥተህ ለታላቁ አምላካችን ለአጵሎን ስገድ፣ ከዚያ በኋላ በጠቅላላ መንግሥቴ ላይ ሁለተኛ ሹም አደርግሃለሁ ሲል ቃል ገባለት። ቅዱስ ጊዮርጊስ ግን የንጉሡን ልብና የሰይጣንን ተንኮል ያውቅ ነበርና ሊያሾፍበትና የመጨረሻውን ታላቅ ድል በቤተ መንግሥት ውስጥ ሊያወጅ ማሰቡ፣ እሺ እንዳልከው ይሁን ብሎ በንጉሡ ቤተ መንግሥት ገባ። ታዲያ በዚያች ምሽት በንጉሡ ቤተ መንግሥት ውስጥ ሌላ ታላቅ ታሪክ ተፈጽሞ አደረሰ። ጊዮርጊስ በቤተ መንግሥት ውስጥ ሆኖ ድምፁን ከፍ አድርጎ ወደ አምላኩ ሲጸልይ የጸሎቱ ኃይል ፊቱ ብርሃን ቤተ መንግሥቱን ሞላው። በዚህ ጊዜ ንግሥት አሌክሳንድሪያ የቅዱሱን ጸጋ አይታ ልቧ እንደ ሰም ቀለጠ። ንግሥቲው ለቀናት ጊዮርጊስን መከራ ስታይ ቆይታለች። የባሏ የዲዮቅሊጥያኖስንም ጭካኔ ታውቃለች። ያ ሁሉ መከራ ሲወርድበት ፊቱ ላይ የሚታየው ሰላም፣ ፈገግታውና ጽናቱን አይታ ይህ ወጣት ተራ ሰው አይደለም፣ የሚያመልከው አምላክን የእናቶቻችን ይለያሉ ብላ በልቧ ታስብ ነበር። አሁን ግን ጊዮርጊስ ስለ ሰማያዊው ንጉሥ ፍቅር ሲሰብካት ንግሥቲቱ ልብ በክርስቶስ ፍቅር ተማረከ። የመከራው ማዕበል እየገፋ የዲዮቅልጥያኖስም ልብ ይበልጥ እየደነደነ በመጣ ቁጥር እግዚአብሔር በቅዱስ ጊዮርጊስ እጅ የሚያደርገው ተአምር ደግሞ ዓለምን ማስገረሙን ቀጠለ። ንጉሡና አማካሪዎቹ የቅዱሱን ጽናት በጥንቆላና በስቃይ ሊሰብሩት እንዳልቻሉ ሲረዱ አሁን ወደ ሌላ የማይታሰብ ፈተና ዘወር አሉ። ጊዮርጊስ ሆይ አለ ንጉሡ በንቀትና በትዕቢት ተሞልቶ፣ አምላክህ በእውነት ሙታንን የሚያስነሣ ከሆነ እነሆ ከፊታችን ያሉትን እነዚህን ለዘመናት የፈረሱ መቃብሮች ትመለከታለህ። በእነዚህ ዋሻዎችና መቃብሮች ውስጥ ያሉት ሰዎች ከሞቱ 500 ዓመታት አልፏቸዋል። አጥንታቸው ደቆ አፈር ሆኗል። እስቲ አምላክህ እውነተኛ ከሆነ እነዚህን አስነሳልንና እናምን በማለት በፊዝ ተናገረ። ውድ የመንፈሳዊ ማዕድ ቤተሰቦች፣ እስቲ ያንን አስፈሪና አስደናቂ ሰዓት በዐይነ ሕሊናችሁ ተመልከቱት። በዚያ አደባባይ ዙሪያ የነበሩት ሰዎች ሁሉ በድንጋጤ ጸጥ አሉ። እንዴት ሊሆን ይችላል? ለዘመናት አፈር የሆኑ አጥንቶች እንዴት ተመልሰው ሕያው ይሆናሉ? የሚለው ጥያቄ በሁሉም አእምሮ ውስጥ አስተጋባ። ቅዱስ ጊዮርጊስ ግን አልተሸበረም። ይልቁንም ፊቱ በመለኮታዊ ብርሃን ተሞልቶ ወደ መቃብሮቹ ተጠጋ። በዚያች ቅጽበት ሰማያዊው ኃይል በዙሪያው እንደ ደመና መከበቡ ታወቀ። ቅዱስ ጊዮርጊስ ተንበርክኮ ወደ ሰማይ አቀና። ዐይኖቹ በእንባ ተሞልተው ልቡም ለሰው ልጆች ድኅነት እየተማጸነ እንዲህ ሲል ጸለየ። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ፣ ሙታንን የምታስነሣ ለደቀቁትም አጥንቶች ሕይወትን የምትሰጥ አንተ ነህ። ስምህ በዚህ ከሃዲ ንጉሥ ፊት ይቀደስ ዘንድ እነዚህም ምስኪን ሕዝቦች አንተ የሕያዋንና የሙታን ጌታ መሆንህን ያውቁ ዘንድ እነዚህን ሙታን አስነሳቸው በማለት ድምፁን ከፍ አድርጎ ጸለየ። በድንገት ታላቅ የመሬት መንቀጥቀጥ ተነሣ። ያ ንጉሡና ሰራዊቱ የቆሙበት ምድር ልክ እንደ ባሕር ማዕበል ተናወጠ። እነዚያ ጥንታውያን መቃብሮች ድንገት ተሰነጠቁ። ከዋሻዎች ውስጥ የሚወጣው ድምፅ ልብን ይሸብራል። ውድ ተመልካቾቻችን፣ በዚያች ሰዓት የታየው ተአምር የሰው ልጅ አእምሮ ሊሸከመው የማይችለው ነበር። የተበተኑትና የደቀቁት አጥንቶች በመለኮታዊ ኃይል ተሳሳቡ። አንዱ አጥንት ከሌላው ጋር ተገጣጠመ። ሥጋና ቆዳም እንደ አዲስ ተፈጠሩ። ከነዚያ መቃብሮች ውስጥ 5 ወንዶች፣ 3 ሴቶችና 1 ሕፃን ልክ ከእንቅልፋቸው እንደ ተነሱ ሰዎች ሆነው ወጡ። ከመቃብር የወጡት ሰዎች ቁመናቸውና ልብሳቸው ጥንታዊ ነበር። ፊታቸው ግን በታላቅ ድንጋጤና ክብር ተሞልቷል። በዚያ በነገሥታቱ አደባባይ መሃል ቆመው በሚንጠጠቅጥ ድምፅ እንዲህ ብለው ጮኹ። እውነተኛው አምላክ የጊዮርጊስ ጌታ ኢየሱስ ክርስቶስ ብቻ ነው። እኛ በመቃብር ውስጥ ሆነን አምላክነቱን ስንሰማ ነበር። ዛሬም በዚህ ጀግና ባሪያው ጸሎት ሕያው አደረገን በማለት መሰከሩ። ንጉሡ ዲዮቅልጥያኖስ ይህንን ሁሉ ታላቅ ተአምር ሲያየው እንደ ሐውልት ቆመ።
አንዳንዶቹም በድንጋጤ ወደ መሬት ወደቁ። ያ ለዘመናት የቆመውን የሞት አዋጅ የሻረው የቅዱስ ጊዮርጊስ ጸሎት በመንፈሳዊ ማዕድ ላይ የተቀመጡትን ምዕመናን ልብ እንደ ደስታ እንደሞላው ሁሉ በዚያ የነበሩትን ክርስቲያኖችም ማጸናናቸው። ሆኖም ግን ዲዮቅልጥያኖስ ይህንን ሁሉ ታላቅ ተአምር አይቶ እንኳ ልቡ ሊመለስ አልቻለም። ይህ በታላቅ አስማት የተደረገ ነው እያለ ራሱን ሊያታልል ሞከረ። ነገር ግን የቅዱስ ጊዮርጊስ ተአምር ሌላ ታላቅ መርዶ በቤተ መንግሥት ውስጥ ይዞ መጣ። ይህንን ሁሉ ድንቅ ሥራ በቅርብ ሆና ስትመለከት የነበረችው የንጉሡ ሚስት ንግሥት ኤልስካንድሪያ አሁን በልቧ ውስጥ የነበረው የእምነት ፍም ወደ ታላቅ እሳት ተለወጠ። የባሏን ጭካኔና የቅዱሱን ጽናት እያስተያየች የመጨረሻውን ታላቅ ውሳኔ ልታደርግ ተቃረበች። ጀግናው ጊዮርጊስ ሙታንን አስነስቶ አምላኩን ካከበረ በኋላ ወደ ንጉሡ ቀረበ። ንጉሥ ሆይ አሁንም አታምንም ሲለው፣ የንጉሡ ቁጣ ግን ወደ መጨረሻው ጥግ ደረሰ። ያ የመጨረሻው የሰማዕትነት ሰዓት እየቀረበ ነው። ንግሥት ኤልስካንድሪያ በአደባባዩ መሃል የንጉሥነቷን ዘውድ ጥላ ቆማለች። ያ የኒቆሜዲያ ቤተ መንግሥት አዳራሽ ዛሬ እንደ ቀድሞ በደስታና በጭብጨባ አልተሞላም። ይልቁንም የመቃብር ያህል ጸጥታ ሰፍኖበታል። አረመኔው ንጉሥ ዲዮቅልጥያኖስ ያ ተወዳጅ ጀነራሉ የነበረው ቅዱስ ጊዮርጊስ ሙታንን ከመቃብር ሲያስነሳ ሲመለከት ዙፋኑ ስር መሠረቱ ሲናጋ ተሰማው። ነገር ግን የንጉሡ ትልቁ ውድቀትና ሐዘን ገና አልተጀመረም ነበር። በዚያ በድንጋጤና በጭካኔ በተሞላው አየር መካከል አንድ ማይታመን ክስተት ተፈጠረ። ከቤተ መንግሥቱ እልፍኝ ውስጥ የንጉሡ ባለቤት ታላቂው ንግሥት ቅድስት ኤልስካንድሪያ ወጣች። ውድ የመንፈሳዊ ማዕድ ቤተሰቦች፣ እስቲ ያንን ትዕይንት በዐይነ ሕሊናችሁ ተመልከቱት። ንግሥቲቱ ለ7 ዓመታት ሙሉ የቅዱስ ጊዮርጊስን መከራ በቅርብ ሆና ስትከታተል ቆይታለች። በየቀኑ የሚወርድበትን ጅራፍ፣ በመንኰረኵር ሲፈስ የፈሰሰውን ደሙን፣ መርዝ ሲጠጣ ያሳያችውን ጽናት እና ዛሬ ደግሞ ሙታንን ሲያስነሣ አይታለች። በልቧ ውስጥ ለዘመናት ተቀብሮ የነበረው የጣዖት አምልኮ አመድ በቅዱስ ጊዮርጊስ የእምነት እሳት ተቃጥሎ ጠፋ። ንግሥቲቱ አሁን በምድራዊ ንግሥናዋ አልተመካችም። ይልቁንም ወደ ሞት አደባባይ የመጣ ቃለው ከቅዱስ ጊዮርጊስ ጎን ለመቆም ወሰነች። ቅድስት ኤልስካንድሪያ ወደ ባሏ ወደ ዲዮቅልጥያኖስ ዘንድ ቀረበች። ፊቷ በታላቅ ቁጣና በሰማያዊ ብርሃን ተሞልቶ ነበር። የንግሥትነቷን ዘውድ ከራሷ ላይ አውልቃ በንጉሡ እግር ስር ወረወረችው። ይህ ድርጊት በሮም ሕግ ታላቅ ክህደት ነበር። ንግሥቲቱ ድምጿን ከፍ አድርጋ እንዲህ አለች: አንተ ደንቆርና አረመኔ ንጉሥ፣ እስከ መቼ ነው ዐይኖችህ ታውረው የሚቀሩት? እነሆ ይህ ጀግና ወጣት የሚያመልከው አምላክ እውነተኛ መሆንን አላየህም? ሙታንን የሚያስነሣ፣ መርዝ የማይገድለው፣ መከራ የማይበግረው የጊዮርጊስ አምላክ ኢየሱስ ክርስቶስ ብቻ ነው። እኔም ከዛሬ ጀምሮ የጣዖታትህን እርኩሳት ክጃለሁ፣ የክርስቶስም ባሪያ ሆኛለሁ በማለት በመላው ሕዝብና ነገሥታት ፊት መሰከረች። ንጉሡ ዲዮቅልጥያኖስ የሰማውን ማመን አቃተው። ፊቱ በንዴት በጥቁር ደም ተሸፈነ። ኤልስካንድሪያ፣ አንቺም በጊዮርጊስ አስማት ተሸነፍሽ? የሮምን ክብርና የኔን ፍቅር እንዲህ አቅልለሽ ትጠያለሽ እያለ በንዴት ጮኸ። ንጉሡ የሚወዳት ሚስቱን እንኳን ሊምር አልፈለገም። ሰይጣን ልቡን ስለተቆጣጠረው በገዛ ሚስቱ ላይ አሰቃቂ የሞት ፍርድ አዘዘ። እቺን ከሃዲ ያዟት፣ ጸጉሯን አስረው በጎዳና ላይ እየጎተቱ ውሰዷት፣ በመጨረሻም አንገቷን በሰይፍ ቁረጡ ብሎ ትእዛዝ ሰጠ። ወታደሮቹ ቅድስት ኤልስካንድሪያን እየጎተቱ የመግደሊያ ስፍራ ሲወስዷት ቅዱስ ጊዮርጊስ በሩቅ ቆሞ ይመለከታት ነበር። ንግሥቲቱ ግን በፍርሃት አልተሸበረችም። ይልቁንም የቅዱስ ጊዮርጊስን ዐይኖች ስትመለከት ታላቅ ብርታት አገኘች። በመንፈሳዊ ማዕድ እንደተመዘገበው ንግሥቲቱ አንድ ትልቅ ጭንቀት ነበራት። አባ ጊዮርጊስ ሆይ፣ እኔ ገና አልተጠመቅኩም፣ ሳልተጠመቅ ብሞት ጌታዬ እንዴት ይቀበለኛል? ብላ በለቅሶ ጠየቀችው።
ቅዱስ ጊዮርጊስም በታላቅ ፍግግና በመንፈሳዊ ኃይል እንዲህ ሲላት ገለጸላት። ልጄ ሆይ አትዘኒ። ዛሬ ስለ ክርስቶስ ፍቅር የምታፈሲው ደምሽ እውነተኛው ጥምቀትሽ ይሆንሻልና በደስታ ሂጂ አላት። ቅድስት ኤልስካንድሪያ ይህንን ቃል ስትሰማ ልቧ በሐሴት ተሞላ። ወደ ሰማይ አቀና በመጸለይ አንገቷን ለሰይፍ ሰጠች። በሚያዝያ 15 ቀን ታላቂው ንግሥት ስለ እውነተኛው አምላክ ስትል ምድራዊውን ዙፋንና ሕይወቷን ሰጠች። ሰማዕትነትን አክሊልም ተቀዳጀች። ይህ ክስተት በዲዮቅልጥያኖስ ቤተ መንግሥት ውስጥ ትልቅ ስብራት ፈጠረ። ንጉሡ አሁን ብቻውን ቀረ። ሚስቱን አጣ፣ ክብሩን አጣ፣ ተወዳጅ ጀነራሉንም ሊመልሰው አልቻለም። ውድ ተመልካቾቻችን፣ የቅድስት ኤልስካንድሪያ ሰማዕትነት ለቅዱስ ጊዮርጊስ ታላቅ የድል ዜና ነበር። እርሱ ወደ ሮም የመጣው ለጦርነት ቢመስልም ውጤቱ ግን የነፍሳትን ድህነት ይዞ መጣ። አሁን ግን ቅዱስ ጊዮርጊስ ወደ መጨረሻውና ይበልጥ አስደናቂው ተጋድሎ ሊገባ ነው። ንጉሡ ዲዮቅልጥያኖስ በመጨረሻው ተስፋ ቁረት ውስጥ ሆኖ ጊዮርጊስን ወደ ጣዖት ቤት ይዞት ሄደ። ቅዱሱ ለጣዖታችሁ ይሰግዳል ብሎ ንጉሡ ሲጠበቅ በጣዖት ቤት ውስጥ ምን አሰቃቂና አስደናቂ ነገር ተፈጠረ? ጣዖታችሁ እንዴት ደቀቁ? አጋንንትስ በቅዱሱ ፊት እንዴት ጮኹ? የታሪኩ ቀጣይ ክፍል የጣዖታችሁን መፈራረስና የቅዱስ ጊዮርጊስን የመጨረሻውን ድል አዋጅ ይጠራል። ጀግናው ጊዮርጊስ አንገቱን ለሰይፍ ከመስጠቱ በፊት የሮምን ጨለማ በታላቅ ተአምር ሊያበራ ተቃርቧል። ንጉሡ ዲዮቅልጥያኖስ የቅዱስ ጊዮርጊስን ጽናት በምንም አይነት መከራ ሊሰብረው አልቻለም። ሲረዳ በመጨረሻው ተስፋ ቁረት ውስጥ ሆኖ አንድ ተንኮል አሰበ። ጊዮርጊስ ሆይ አለው ድምፁን አልስሶ፣ እነሆ 7 ዓመት ሙሉ ተጋድለህ ሥጋህም አለቀ። አሁን ግን ይበቃሃል። ዛሬ ወደ ጣዖት ቤታችን ገብተህ ለታላቁ አምላካችን ለአፕሎን አንድ ጊዜ ብቻ ዕጣን አሳርግ። ከዚያ በኋላ እኔ እናንተ እንደ ቀድሞ ወዳጆች እንሆናለን። ቅዱስ ጊዮርጊስ ግን የንጉሡን የሞኝነት ሐሳብና በውስጡ ያለውን የሰይጣን ተንኮል ስላወቀ የጣዖታቱን ከንቱነት በመላው የሮም ሕዝብ ፊት ሊያጋልጥ ወሰነ። እሺ ንጉሥ ሆይ እንዳልከው ይሁን፣ ወደ አምላካችሁ ቤት ውሰዱን ሲል መለሰለት። ውድ የመንፈሳዊ ማዕድ ቤተሰቦች፣ እስቲ ያንን የታሪክ አጋጣሚ በዐይነ ሕሊናችሁ ተመልከቱት። ንጉሡ ዲዮቅልጥያኖስ ጊዮርጊስ ተሸነፈ፣ አምላኩን ሊክድ ነው ብሎ በማሰቡ በደስታ ሰከረ። በመላው ኒቆሜዲያ ነገ ጊዮርጊስ ለአማልክቶቻችን ይሰግዳልና ሕዝቡ ሁሉ ይሰበሰብ የሚል አዋጅ ተነገረ። በማግስቱ ጠዋት ያ ግዙፉ የአፕሎን ጣዖት ቤት በሺዎች በሚቆጠሩ ሰዎች ተሞላ። ንጉሡና 70 ነገሥታት በታላቅ ኩራት በዙፋናቸው ተቀመጡ። ጀግናው ቅዱስ ጊዮርጊስ ያንን የመከራ 7 ዓመታት ያሳለፈበትንና በሰማያዊ ብርሃን የታደሰውን ሰውነቱን ይዞ በመቶዎች በሚቆጠሩ ወታደሮች ታጅቦ ወደ ጣዖት ቤቱ ገባ። ቅዱስ ጊዮርጊስ ወደዚያ ግዙፍና በወርቅ ወደ ተለበጠው የአፕሎን ምስል ተጠጋ። በዚያ ስፍራ የነበሩት የጣዖት ካህናትና ሕዝቡ ሁሉ አሁን ይሰግዳል ብለው እስትንፋሳቸውን ዋጡ። ቅዱሱ ግን ፊቱን ወደ ጣዖቱ አቅናና በውስጡ አድሮ ሕዝቡን የሚያስተን ያን ዕርኩስ መንፈስ በታላቅ ድምፅ እንዲህ ሲል ጠየቀው፣ አንተ ድንጋይ፣ ለመሆኑ ሰማይና ምድርን የፈጠርክ አምላክ አንተ ነህን? ወይስ ለሰዎች የምትሰግድላቸው አማልክት ናችሁ? በዚያች ቅጽበት በመላው ጣዖት ቤት ውስጥ የሚንቀጠቀጥ ታላቅ ድምፅ ተሰማ። በጣዖት ውስጥ አድሮ የነበረው ሰይጣን በቅዱስ ጊዮርጊስ ግርማ ተሸብሮ ሊዋሽ እንኳ አልቻለም። አጋንንቱ እየጮኸ እንዲህ ሲል መሰከረ፣ እኔ አምላክ አይደለሁም። እኔ ሰዎችን የምቀጥፍና የማስጥ ዕርኩስ መንፈስ ነኝ። እውነተኛው አምላክ አንተ የምትሰብከው የናዝሬቱ ኢየሱስ ክርስቶስ ብቻ ነው አለ። ይህንን የሰይጣን ምስክርነት የሰሙት ንጉሡና ሕዝቡ በድንጋጤ ተዋጡ። ቅዱስ ጊዮርጊስ ግን አልቆመም። እንግዲህ አንተ አሳሽና ዕርኩስ መንፈስ ከሆንክ እውነተኛው አምላክ ከመጣ እዚህ ምን ትሠራለህ? ወደ ጥልቁ ሂድ ብሎ በመስቀል ምልክት አማተበ። በዚያች ቅጽበት ምድር ተከፈተች። ያ ግዙፉ የአፕሎን ጣዖትና ሌሎችም በዙሪያው የነበሩት ምስሎች ሁሉ ልክ እንደ ሰም ቀለጡ። ምድርም አፏን ከፍታ ዋጣቸው። የጣዖት ቤቱ ግንብ ተናወጠ፣ ምስሎቹም ወደ ትቢያነት ተለወጡ። በመንፈሳዊ ማዕድ እንደተመዘገበው ያ ታላቅ የቅፋት ማማ በቅዱስ ጊዮርጊስ ጸሎትና በእግዚአብሔር ኃይል በአንድ ጀንበር ፈረሰ።
ዲዮቅልጥያኖስና ሰራዊቱ ይህንን ሲያዩ በውርደትና በድንጋጤ አመድ መሰሉ። ንጉሡ ጊዮርጊስ አማልክቶቻችንን አጠፋቸው፣ ክብራችንን አዋረደው እያለ ጮኸ። በዚያች ሰዓት የጣዖት ካህናቱና አረመኞቹ ወታደሮች ቅዱስ ጊዮርጊስን ከበቡት። ንጉሡም የመጨረሻውንና ያሳቃዩን የሞት ፍርድ ለማስተላለፍ ቆረጠ። ይህን አስማተኛ አሁኑኑ ከከተማ አውጥታችሁ አንገቱን በሰይፍ ቁረጡት ብሎ ትእዛዝ ሰጠ። ቅዱስ ጊዮርጊስ ግን በድል አድራጊነት ስሜት ወደ መገደያ ስፍራ አመራ። ያ የሰማዕታት አለቃ የሊዳው ኮከብና የሮም ጀነራል የነበረው ቅዱስ ጊዮርጊስ 7 ዓመታት ሙሉ በእሳትና በሰይፍ በመንኮራኩርና በመርዝ ሲፈተን ከቆየ በኋላ አሁን ወደ መጨረሻው የድል እርምጃ እየተራመደ ነው። ውድ የመንፈሳዊ ማዕድ ቤተሰቦች፣ እስቲ ያንን የኒቆሜዲያን አደባባይና ወደ ከተማው ዳርቻ የሚወስደውን መንገድ በዐይነ ሕሊናችሁ ተመልከቱት። ንጉሡ ዲዮቅልጥያኖስ በእጆቹና በእግሮቹ ላይ የብረት ሰነቄ ቢኖርም ፊቱ ግን ልክ እንደ ሙሽራ በደስታ ይበራ ነበር። በዙሪያው የነበሩት ወታደሮችና ሕዝቡ ይህንን ወጣት በጽናዓቱና በግርማ ሞገሱ እያዩት ይደነገጉ ነበር። አንዳንዶቻቸውም እንዴት ይህንን ጀግና ይሞታል እያሉ በልቅሶ ይሸኙት ነበር። ንጉሡ ዲዮቅልጥያኖስ ግን በቤተ መንግሥቱ ዙፋን ላይ ሆኖ በመጨረሻው የሽነፈት ቁጣ ይናወጥ ነበር። ሚስቱን አጥቷል፣ ጣዖታቱ ፈርሰዋል፣ ሰራዊቱም በጊዮርጊስ አምላክ አምኖበታል። አሁን የቀረው አንድ ነገር ብቻ ነው፣ እርሱም የጊዮርጊስን አንገት በሰይፍ ማስቆረጥ ነው። ቅዱስ ጊዮርጊስ ወደ መገደያ ስፍራ ሲደርስ ገዳዮቹ ወታደሮች ጥቂት ጊዜ እንዲሰጡት ለመናገር በናገረ። ውድ ተመልካቾቻችን፣ ይህ የመጨረሻው የጸሎት ሰዓት ለቅዱስ ጊዮርጊስ ብቻ ሳይሆን ዛሬ በስሙ ለምንማጸነው ለሁላችንም የተደረገ ታላቅ ቃል ኪዳን ነበር። ቅዱስ ጊዮርጊስ ተንበርክኮ ዓይኖቹን ወደ ሰማይ አቀናና በዚያች ቅጽበት ሰማያት ተከፈቱ። የቅዱሳን መላእክት ዝማሬም በምስጢር ይሰማው ነበር። ቅዱሱ በታላቅ ድምፅ እንዲህ ሲል ጠየቀው፣ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ፣ ስለ ስምህ ይህንን መከራ ሁሉ ተቀበልኩ። አሁን ግን ነፍሴን ወደ አንተ የምትወስድበት ሰዓት ደረሰ። ጌታ ሆይ፣ ስሜን የሚጠሩትን መታሰቤን የሚያደርጉትን በጭንቃቸው ጊዜ ወደ እኔ የሚጮኹትን ሁሉ ስማቸው። በስሜ ቤተ ክርስቲያን የሚያነጹትን ለድሆች የሚመጸጡትንና ይህንን የገድሌን ታሪክ የሚሰሙትን ሁሉ በምሕረትህ አስባቸው። ከረሃብና ከቸነፈር ከሰይፍና ከጠላት ወረራ ሀገራቸውንና ቤታቸውን ጠብቅላቸው በማለት እኛም ጭምር በጸሎቱ አሰበን። በዚያች ሰዓት ከሰማያዊው ዙፋን በላይ የታላቁ አምላክ ድምፅ ተሰማ። ወዳጄ ጊዮርጊስ ሆይ፣ ጸሎትህ ተሰምጧል። እነሆ ስምህን የሚጠሩትንና መታሰብህን የሚያደርጉትን ሁሉ እመርልሃለሁ። በገባህበት ስፍራ ሁሉ በረከቴ ይሞላል። ና አሁን የድል አክሊልህን ተቀዳጅ የሚል መለኮታዊ ቃል አስተጋባ። ቅዱስ ጊዮርጊስ ይህንን ቃል ሲሰማ ልቡ በሐሴት ተሞላ። ለገዳዮቹም እንግዲህ የታዘዛችሁትን ፈጽሙ አላቸው። ሚያዝያ 23 ቀን ፀሐይ በከፍታዋ ላይ ያለች የሰማዕታት አለቃ ቅዱስ ጊዮርጊስ አንገቱን ለሰይፍ ሰጠ። ሰይፉ በቅዱሱ አንጀት ላይ ሲያርፍ ምድር በድንጋጤ ተናወጠ። በዚያ ስፍራ የነበሩት ሁሉ የታላቅ ተአምር ምስክሮች ሆኑ። በመንፈሳዊ ማዕድ ታሪክ ማህደር እንደተመዘገበው ከቅዱስ ጊዮርጊስ አንገት ላይ የፈሰሰው ደም ብቻ አልነበረም፣ ይልቁንም እንደ ወተት ነጭ የሆነ ፈሳሽና እንደ ባህር የጠራ ውሃ አብሮ ፈሰሰ። ይህ ተአምር የቅዱሱን ንጽሕና የሕይወት ምንጭነቱን በክርስቶስ ደም የታደሰውን ያሳይ ታላቅ ምልክት ነበር። ቅዱስ ጊዮርጊስ በ27 ዓመቱ የምድራዊውን የሮም ጀነራልነት ትቶ የሰማያዊውን መንግሥት የክብር ጀነራል ሆነ። ዲዮቅልጥያኖስ ጊዮርጊስን የገደለው መሰለው፣ ነገር ግን ጊዮርጊስ በሞቱ ሞትን አሸነፈ። ያ በአደባባዩ የወደቀው ሥጋው ዛሬ በመላው ዓለም በሚገኙ አብያተ ክርስቲያናት ውስጥ በታላቅ በረከት ይነሳል። የጊዮርጊስ ታሪክ እዚህ ላይ አያበቃም። ይልቁንም የእርሱ ጽናት ለእኛ ለዘመናችን ክርስቲያኖች ምን ያስተምረናል? ከዚህ ታላቅ ጀግና ምን እንማራለን? የታሪካችን መጨረሻ ማዕረብ ይህንን ታላቅ መንፈሳዊ ትምህርት ይዞላችሁ ይቀርባል። ውድ የመንፈሳዊ ማዕድ ቤተሰቦች፣ እነሆ የሊቀ ሰማዕታት የቅዱስ ጊዮርጊስን ገድል እና የ7 ዓመታት ተጋድሎ ከመነሻው እስከ ድል አክሊሉ ድረስ አብረን ተመልክተናል። ይህ ታሪክ የሩቅ ዘመን ትዝታ ብቻ አይደለም፣ ይልቁንም ዛሬ በእኛ ሕይወት ውስጥ ሊደገም የሚገባ ሕያው ምስክርነት ነው። ከዚህ ታላቅ ጀግና ሕይወት ለዘመናችን ክርስቲያኖች የሚሆኑት 3 ዋና ዋና ቁልፍ መልእክቶችን እናገኛለን። አንደኛውና ዋናው ትምህርት ቅድሚያ ለሚሰጠው ቅድሚያ መስጠት ነው። ቅዱስ ጊዮርጊስ በ27 ዓመቱ የሮም ታላቅ ጀነራል ነበር።
ዛሬ እኛ ለጥቂት ገንዘብ፣ ለሥራ ዕድገት ወይም በሰዎች ዘንድ ለምናገኘው ተራ ዝና ስናል እምነታችንን ስንሸጥ አናፍርም። ቅዱስ ጊዮርጊስ ግን ወርቁን፣ ሥልጣኑን እና የንጉሡን የቅርብ ወዳጅነት ጉድፍ ነው ብሎ በመናቅ ስለ እውነተኛው አምላክ መቆምን መረጠ። ሹመት ሽልማትህ ላንተ ይሁን፣ እኔ ግን የክርስቶስ ወታደር ነኝ በማለት የተናገረው ቃል ዛሬ በምድራዊ ጥቅማጥቅም የተሸነፈለን ማንነታችን ትልቅ ግሳጼ ነው። ውድ ተመልካቾቻችን፣ ዛሬ እኛ በሥራ ቦታችን፣ በትምህርት ቤታችን ወይም በጓደኞቻችን መካከል ስለ ክርስቶስ ለመመስከር ድራቱ አለን ወይስ ጥቅማችን እንዳይነካብን እምነታችንን በምስጢር እንይዛለን? የቅዱስ ጊዮርጊስ ጽናት ከዓለም ይልቅ አምላክህን ውደድ የሚል ታላቅ መልእክት ያስተላልፍልናል። ሁለተኛው ነጥብ ደግሞ በሕይወታችን የሚደቀኑትን ዘንዶዎችን መጋፈጥ ጥባታ ነው። የቤሩቱ ዘንዶ በዚያን ዘመን ሕዝቡን ያስጨንቅ ነበር። ዛሬ ግን በዘመናችን ያሉት ዘንዶዎች ግዙፍ አውሬዎች አይደሉም። ይልቁንም በልባችን ውስጥ የገቡት ኃጢአት፣ ስድ፣ ተስፋ መቁረጥና ታልቻ ናቸው። ቅዱስ ጊዮርጊስ ዘንዶውን ድል ያደረገው በገዛ ጦሩ ሳይሆን በፈጣሪው ኃይል ነው። እኛም ዛሬ በመንፈሳዊ ማዕድ እንደምናገኘው ጸጋ በሕይወታችን የሚመጡትን ፈተናዎች ለማሸነፍ የእምነት ጦርና መስቀል ምልክት ሊኖረን ይገባል። ዘንዶውን ለመጋፈጥ ግድ ጀነራል መሆን አያስፈልግም። በቅዱስ ጊዮርጊስ አምላክ የሚያምን ንጹሕ ልብ ካለን ማንኛውንም የጨለማ ኃይል ድል ማድረግ እንችላለን። ሦስተኛውና መጨረሻው ትምህርት ደግሞ ተስፋ አለመቁረጥ ነው። ቅዱስ ጊዮርጊስ ለ7 ዓመታት በመከራ ውስጥ አልፏል። በመንኮራኩር ሲፈጭ፣ መርዝ ሲጠጣ እና በእሳት ሲቃጠል እግዚአብሔር የት አለ ብሎ አላማረረም። ይልቁንም በእያንዳንዱ ስቃይ ውስጥ ጌታው አብሮት እንዳለ ያውቅ ነበር። ዛሬ እኛ በትንሽ ችግር ስንመታ ጸሎታችን ቶሎ ምላሽ ካላገኘ እግዚአብሔርን መቆስ እንጀምራለን። ቅዱስ ጊዮርጊስ ግን በመከራው መስጠናት መጨረሻው ድል መሆኑን አስተምሮናል። መልአኩ ቅዱስ ሚካኤል ወርዶ ከመንኮራኩር እንዳስነሳው ሁሉ እኛንም ከወደቅንበት የኃጢአትና የጭንቀት ጉድጓድ የሚያስነሳን አምላክ ዛሬም ሕያው ነው። ውድ የመንፈሳዊ ማዕድ ቤተሰቦች፣ የዚህ ታላቅ ጀግና ሰማዕት ፍቅር በልባችሁ እንዲሰርጽና ጽናቱም ለሁላችን ብርታት እንዲሆንልን እንመኛለን። ይህንን ታላቅ ታሪክ ከጆርጆቻችሁና ከወዳጆቻችሁ ጋር አብራችሁ በመመልከት የእምነት ጽናታችሁን እንድታሳድጉ እናሳስባለን። ቅዱስ ጊዮርጊስ በጸሎቱ ሀገራችንን ሰላም ያድርግልን፣ በሃይማኖታችንም ያጽናነን። ስለተከታተላችሁን ከልብ እናመሰግናለን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።